እንጂ አትናገሩም። ምን እናገር? የሆነች ልጅ ሳውዲ ከሄደች ወሯ ሙኒት ነይ ግቢ ወር ከ15 ቀኗ ከሄደች ሳውዲ። ከዛ በኋላ ሴትዮዋ እኔ አንቺን ጋር እንደዚህ ላይክ ግንኙነት ማድረግ ነው የምፈልገው ካልሆነ ደግሞ እንደዚህ አድርጊኝ እያለች ትላት ነበር። ከዛ ታለም የምትባለው ጓደኛዋና የእሷ እህትና ይችኛይቱ ልጅ አብረው ስለመጡ ለታለም ስትነግራት ቀረጫት አለቻት። ስትቀርጻት ሙሉ ነገር ቀርጻታለች ይመስለኛል። እኔ ገና ከፍቻ አላየሁም። ማስተካከየ ጋይስ ገና ስከፍተው እንደዚህ እንትን ስላለኝ ምንድነው ነፂ ምናምን ብዬ ስልክላት እንደዚህ ትለኝ። እኔ ስለ ሳውዲ ብዙም አላቅም ይሄንን ነገር እና አዚዛ መጥተው እንትን ይበሉልሻል ስልክ የው አዚዛው ሁሉም ነገር አለ ለምትል ሴትዮዋ ተኝታለች። ልጅቷ ቁጭ ብላለች ግን ዩኒፎርም ለብሳለች። ያኒ ዛት ሚንስ በቃ ማለት መጥፎ ነገር ነው አድርጊኝ የምትላት። በቃ ምን ልበላችሁ ጋይስ በቃ እንደዚህ ነው። እንት ምንድነው አትበሉ። በጣም ከባድ ነው። ለዛ ነው ሳሪ የት ናት? ሳውዲ ናት እንዴ? አውዝ ቢላ ሳውዲ ናት እንጂ አውዝ ቢላማ ብለሽ ሚውት አታረጊም። ግፍ ነው ነው አውዝ ቢላማ ብለሽ ሚውት አታረጊም። ወይኔ እንጂ የሳሪን ክፋት ዛሬ ነው ያየሁት። አይቼዋለሁ። ጥቁር ሰው ነው ያለው ትላለች። ምን ጥቁር ትላለች? አላየችው አዚዛ አላየችውም። ሳሪ እንዳታዩ ትታመሚያለሽ። እኔ መኪና ውስጥ አንተ ፊቴ ላይ ገጭ አድርገው እንዳለ ነው ሆዴ ግልብጥምጥ የወጣው። ሙሉ አድራሻዋንና የፓስፖርቷን ቁጥር የቢሮዋን ቁጥር ምናምን ትስጠኝ። የልጅቷንም ቁጥር አሁኑኑ ላኪልኛ። ቆይ ለሁላችሁም ልላክላችሁ። አንዴ ተቀጠቅ እያረኩ ጎበዝ ናት። በነገራችን ላይ ሁሉን እዛዋል ላኪላቸው። ለቤተሰቡ እንደዛ አይነት ነገር እንዴት ይልካለን? የተሳቀኩ እኮ ምን እናርጋ ሲሴ ተካከለባቸው እንዴት ይልፍታቸው ነው ያለው። ያየ አራት ወደዋለሽ ይሄ እኮ እኛ ጀዋል ላይ ቢገኝ በህግ እንጠየቃለን። ይሄ ነገር ይሄንን ላኩለት እኮ ሳሪም ልኮ አየሽ። ሳሪ ምንም እኮ አላየችም። ሀታ ፓስፖርት ልካልኛል ቁጥር። ሳሪ ግን ወይኔ አላየችውም። አክሴ እንዳላየችው እኮ የሚያስታውቀው አረ ነጽህ ምንድነው አለችኝ። እኔ ስራዬ ብዬ እንትን እያልኩኝ ማለት ነው። ስለ አታየም ቪዲዮ ላይ ራሱ ልጅቱ ቀንጨብ ብላ ገብታለች። ሲጀመር ልጅቱ ቀንጨብ ብላ ገብታለች። እስከ መጨረሻው ስላላያችሁት ነው እንጂ ልጅቱ ያለችበት የትኛው ፓርት ነው? ለያው ላይ እንትን ልበልልሽ ልጅቱ ያለችበትን ፓርት ምን አይነት ጊዜ ላይ ደረሰ? ለዚህ ስራው ነው ይሆናል። ልጅ ምኑን አውቃለሁ ብለሽ ነው? እኛ ቢሮ እንደዛ አይነት ችግር ሲፈጠር እንዲየተነክ ሲባሉ መንግስት የሀገራቸው መንግስት ይፈልጋቸዋል ኤምባሲ ብለን ነው የምናመጣቸው እንጂ አይወራም። ከዛ በኋላ ነው ልጅቱን ከተረከብን በኋላ ሰዎቹን እንትን ደግሞ ሰራተኛ እንዳያመጡ የሚያደርጓቸው እንጂ አትናገሩም። ምን እናገር? የሆነች ልጅ ሳውዲ ከሄደች ወሯ ሙኒት ነይ ግቢ ወር ከ15 ቀኗ ከሄደች ሳውዲ። ከዛ በኋላ ሴትዮዋ እኔ አንቺን ጋር እንደዚህ ላይክ ግንኙነት ማድረግ ነው የምፈልገው ካልሆነ ደግሞ እንደዚህ አድርጊኝ እያለች ትላት ነበር። ከዛ ታለም የምትባለው ጓደኛዋና የእሷ እህትና ይችኛይቱ ልጅ አብረው ስለመጡ ለታለም ስትነግራት ቀረጫት አለቻት። ስትቀርጻት ሙሉ ነገር ቀርጻታለች ይመስለኛል። እኔ ገና ከፍቻ አላየሁም። ማስተካከየ ጋይስ ገና ስከፍተው እንደዚህ እንትን ስላለኝ ምንድነው ነፂ ምናምን ብዬ ስልክላት እንደዚህ ትለኝ። እኔ ስለ ሳውዲ ብዙም አላቅም ይሄንን ነገር እና አዚዛ መጥተው እንትን ይበሉልሻል ስልክ የው አዚዛው ሁሉም ነገር አለ ለምትል ሴትዮዋ ተኝታለች። ልጅቷ ቁጭ ብላለች ግን ዩኒፎርም ለብሳለች። ያኒ ዛት ሚንስ በቃ ማለት መጥፎ ነገር ነው አድርጊኝ የምትላት። በቃ ምን ልበላችሁ ጋይስ በቃ እንደዚህ ነው። እንት ምንድነው አትበሉ። በጣም ከባድ ነው። ለዛ ነው ሳሪ የት ናት? ሳውዲ ናት እንዴ? አውዝ ቢላ ሳውዲ ናት
እንጃ አውዙ ቢላማ ብለሽ ሚውት አታረጊም። ግፍ ነው ነው አውዙ ቢላማ ብለሽ ሚውት አታረጊም። ወይኔ እንጂ የሳሪን ክፋት ዛሬ ነው ያየሁት። አይቼዋለሁ። ጥቁር ሰው ነው ያለው ትላለች። ምን ጥቁር ትላለች? አላየችው አዚዛዬ አላየችውም። ሳሪ እንዳታዩ ትታመሚያለሽ። እኔ መኪና ውስጥ አምጥታ ፊቴ ላይ ገጭ አድርገው እንዳለ ነው ሆዴ ግልብጥብጦ የወጣው።